የኩላሊት ጠጠርን ለመከላከል፣ ጉበትን ለማጽዳት፣ የደም ግፊትን ለማስተካከል ውድ መድኃኒቶችን መግዛት ሰልችቶታል? እንግዲያውስ ይህን ተአምረኛ የሐብሐብና የሎሚ ውህድ ይሞክሩት። ይህ መጠጥ በርካታ የጤና ጥቅሞች ያሉት ሲሆን በቀላሉ በቤት ውስጥ ሊዘጋጅ የሚችል ተፈጥሯዊ መፍትሄ ነው። የሚያስፈልጉት ግብአቶች እነዚህ ናቸው። ይህን ውህድ ለማዘጋጀት የሚያስፈልጉን ጥቂት የሐብሐብ ቁርጥራጮች፣ ግማሽ ጥሬ ቀይ ስር፣ አንድ ሎሚ ጭማቂና አንድ ብርጭቆ ውሃ ናቸው። አዘገጃጀቱም ሁሉንም ግብአቶች በኤሌክትሪክ መፍጫ ወይም ብሌንደር ውስጥ በመክተት በደንብ እስኪዋሃዱ ድረስ ለጥቂት ደቂቃዎች መፍጨት ነው። ዋነኛ የጤና ጥቅሞቹ ምንድናቸው? የመጀመሪያው የኩላሊት ጤና ነው። የኩላሊት ጠጠር እንዳይፈጠር ይከላከላል፣ የተፈጠረውንም ለማስወገድ ይረዳል። ሁለተኛ ጥቅሙ ምንድነው? ሰውነትን ማጽዳት ነው። ጉበትንና መላ ሰውነትን በጥልቀት ለማጽዳት ይረዳል። በሶስተኛ ደረጃ የምናገኘው የደም ዝውውር ነው። የደም ዝውውርን ያሻሽላል፣ እንዲሁም የደም ግፊትን ለማስተካከል ይረዳል። አራተኛ ጥቅሙ ለቆዳ ውበት ነው። የቆዳ ቀለምን ያጠራል፣ እንዲሁም ቆዳችን ተፈጥሯዊ ወይም ብሩህ እንዲሆን ያደርጋል። አምስተኛ ጥቅሙ እብጠትን መቀነስ ነው። በሰውነት ውስጥ የሚከሰቱ አላስፈላጊ እብጠቶችን ይቀንሳል።